ባሌ በጣም ደግ ስለሆነ አብረን መኖር አልቻልንም። ባሏ ፍቅር ስላበዛባት የከሰሰችው ሚስት መነጋገሪያ ሆናለች። ባልና ሚስት ለፍቺ ፍርድ ቤት የሚቆሙት በተለያዩ ግጭቶችና አለመግባባቶች እንደሆነ ቢታወቅም በተባበሩት አረብ ኤምሬትስ የተመዘገበው ይህ የፍቺ ጥያቄ ዓለምን አስገርሟል። አንዲት ግለሰብ ወደ ፍርድ ቤት በመሄድ የፍቺ ጥያቄ ያቀረበችው ባሏ በጣም ደግ በመሆኑና ከመጠን በላይ ስለሚወዳት እንደሆነ ተገልጿል። ባለቤቷ በቤት ስራዎች በማገዝ ስጦታዎችን በመስጠትና ለአንድም ቀን እንኳ ተከራክሮ ባለማወቁ ሕይወቷ ገሃነም እንደሆነባት ለፈራጆች አስረድታለች። አንድ ቀን እንኳ ተጣልተን አናውቅም። እኔ ክርክርና ትንሽ ጭቅጭቅ ያለበት ትዳር ነው የምፈልገው። ይህ ፍቅርና ደግነት ግን አፍኖ ሊገለኝ ነው በማለት ምሬቷን ገልጻለች። ባልየው በበኩሉ ጥሩ ባል ለመሆን ከመጣር ውጪ ሌላ ስህተት አልሰራውም ሲል ለፍርድ ቤቱ ምላሽ ሰጥቷል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በኮሜንት በዚህ ሰዓት በተሰማ መረጃ መሰረት ሁለቱ አባቶች የቁም እስረኛ መሆናቸው ተረጋግጧል። በአክሱም ከተማ የግድያ ሙከራ ተደረገባቸው የተባሉት ሁለቱ የትግራይ ጳጳሳት በአሁኑ ሰዓት በቁም እስር ላይ እንደሚገኙ ተገልጿል። ቢቢሲ የቅርብ ሰዎችን ጠቅሶ እንደዘገበው አባቶቹ በመኖሪያ ቤታቸው ላይ ጥቃት ከተፈጸመባቸው በኋላ በቁጥጥር ስር ውለዋል። ይህ የሆነው ታዲያ ፖሊስ ጳጳሳቱን ትግልን ማደናቀፍ በሚል ከባድ ወንጀል ጠርጥሮ ወደ ጣቢያ ከወሰዳቸውና ለእያንዳንዳቸው 300,000 ብር ዋስትና ጠይቆ ከፍለው ከተለቀቁ በኋላ እንደሆነም ተሰምቷል። በዚህ ምክንያት በአሁኑ ሰዓት ከቤት እንዳይወጡ ተከልክለው በጥበቃ ስር መሆናቸው የተገለጸ ሲሆን ጉዳዩ በሃይማኖት አባቶች ላይ ከፍተኛ ስጋት እንደፈጠረም ተገልጿል። የቲዲኤፍ ሴት ወታደሮች በገዛ አዛዦቻቸው ይደፈሩ እንደነበር የሚያሳይ አሳዛኝ ሚስጥር ተጋልጧል። ከጦርነት ጥቃት ለመዳንና ራሳቸውን ለመከላከል የትግራይ መከላከያ ኃይል ወይንም ቲዲኤፍን የተቀላቀሉ ሴቶች በገዛ አዛዦቻቸው እጅ የከፋ የጾታ ጥቃት ይደርስባቸው እንደነበር ዘኒው ሁማኒቴሪያን ይፋ ባደረገው አዲስ የምርመራ ሪፖርቱ አሳውቋል። ጥናቱ በሰሜኑ ጦርነት ወቅት በቲዲኤፍ ውስጥ የነበሩ ከፍተኛ መኮንኖች በሴት ወታደሮቻቸው ላይ ስልታዊ ያስገድዶ መድፈር ወንጀል ይፈጽሙ እንደነበር አጋልጧል። ከተጎጆቹ መካከል እድሜያቸው ገና 12 ዓመት የሆኑ ታዳጊዎች ይገኙበታልም ተብሏል። የጦር መኮንኖቹ የጾታ ጥያቄያቸውን የተቀበሉትን ሴቶች ምቹ የቢሮ ቦታዎች ላይ ሲመድቡ እምቢ ያሏቸውን ግን እጅግ አስቸጋሪና አድካሚ በሆኑ የቅጣት ስራዎች ያሰቃዩ ነበርም ተብሏል። አሁን ላይ ጥቃቱን የፈጸመው ኮሎኔልና ተባባሪዎቹ በቁጥጥር ስር የዋሉ ሲሆን ይበንዲ እንዳለ አሁን ላይ የቀድሞ የቲዲኤፍ አባላት እንደገና እንዲመዘገቡ ጥሪ እየተደረገ ባለበት ወቅት ላይ እነዚህ ሴቶች የደረሰባቸውን በደል በይፋ መናገርም ጀምረዋል። የሴቶች አልባሳትን በመጠቀም ለመዝረፍ ሲሞክር በቁጥጥር ስር ውሏል። ክስተቱ ያጋጠመው በማዕከላዊ ኢትዮጵያ ክልል ሸንሸቶ ከተማ ሜጦማ በተባለ ቀበሌ ሲሆን የሴቶች አልባሳትን ተጠቅሞ ስርቆት ለመፈጸም ሲንቀሳቀስ በህብረተሰቡ ጥቆማ በቁጥጥር ስር መዋሉን ነው ፖሊስ የገለጸው። ህብረተሰቡ መሰል አጠራጣሪ ነገሮች ሲያጋጥሙት ፈጥኖ ጥቆማ መስጠት እንዳለበትም ፖሊስ ጥሪ አቅርቧል። በቻናሉ ላይ ቀጣይ የሚቀርቡት ጀነራል ታደሰ ወረደ በቁም እስር ላይ እንደሚገኙ ቤተሰቦቻቸው ላይ ቢቢሲም ተናግረዋል። ከባለፈው ሚያዝያ 30 ጀምሮ ማለት ነው ከጊዜው አስተዳደርነትና ከወታደራዊ ስልጣናቸው የተነሱት ጀነራሉ እንግዲህ ከዛ ጊዜ አንስቶ ማለት ነው መጽሐፍ እንዳነቡና የተወሰኑ እንቅስቃሴዎችን እንዳያረጉ በደህንነት በጥበቃ ስር ሆነው ተፈቅዶላቸው ነበር። ነገር ግን ከባለፈው ረቡዕ ጀምሮ የአሜሪካው አምባሳደር ማለት ነው ወደ መቀሌ ካመሩ በኋላ ከዛ በኋላ እንግዲህ ሙሉ በሙሉ የመናገርና የመንቀሳቀስ ነጻነታቸው ተገድቦ በቁም እስር ላይ እንደሚገኙ ተሰምቷል። እንግዲህ በትግራይ ካለው ውጥረት ጋር ተይዞ ማለት ነው ቤተሰቦቻቸው ወደፊት ምን ሊፈጠር እንደሚችል በሆነ ሰዓት ከፍተኛ ስጋትም መረጃ ተሰምቷል። በትግራይ ክልል የሚገኘው ህወሓት ከሱዳን እስከ ኤርትራ ድረስ የተዘረጋና እንዲሁም ደግሞ ከትግራይ ክልልና እስከ ግብጽ ድረስ እንግዲህ ኔትወርክ ያለው በርካታ የወጣቶችን አፈሳና በርካታ ወላጆችም እየተቀጠቀጡና እንዲሁም ደግሞ በርካታዎቹ ድብደባና እንዲሁም ደግሞ አፈናም የተደረሰባቸው ልጆቻቸው እየተነጠቁ ይገኛሉ ሲሉ የአመራሮችና የቀድሞ የጦር ጄኔራሎችም ሐሳባቸውን እየገለጹ ይገኛሉ። መጪው ቅዳሜ እንግዲህ ሰላማዊ ሰልፍ በአዲስ አበባ ከተማ ውስጥ ላይ መጠራቱና ይህም ደግሞ መንግስት መፍቀዱን በዛሬው ዕለት ይፋ ተደርጓል። የዚህም ደግሞ ዋና ምክንያት ህወሓት
ህወሓት በርካታ እንግዲህ ወጣቶችን እያፈሰና እንዲሁም ደግሞ ከትምህርት ቤትና እንዲሁም ደግሞ ከቤተክርስቲያንና ከመስጂድና ከእምነት ቤቶችም ጭምር ሳይቀር በበርካታ ሁኔታ ማለት ነው በሁሉም አቅጣጫ ላይ በርካታ ወጣቶችን አፍሶ ወደ ወታደራዊ ካምፕ ማስገባቱን ተከትሎ ከሱዳን እስከ ኤርትራ እንዲሁም ደግሞ እስከ ግብጽ ድረስ የተዘረጋው ኔትወርክ በርካታ ወጣቶችን ደም ለማፍሰስና ህይወታቸውን ለመቅጠፍ እየታለመ ከመሆኑ ጋር ተያይዞ በአስቸኳይ እንዲቆምም ጥሪ የሚጠይቅና እንዲሁም ደግሞ የተፈናቀለው የትግራይ ህዝብም ወደ ቦታው እንዲመለስ የሚጠይቅ ሰላማዊ ሰልፍ መንግስት መፍቀዱና መጪው ቅዳሜ ይደረጋል ተብሏል። በአዲስ አበባ የሚደረገው ይህ ሰላማዊ ሰልፍ እንዳለ ሆኖ ነገር ግን አሁንም ቢሆን ማለት ነው የፕሪቶሪያ ሰላም ስምምነትን የጣሰው ህወሓት የፌዴራል መንግስት በተሰጠው ስልጣን መሰረት የፕሪቶሪያ ሰላም ስምምነትን ቀድሞ የጣሰው ህወሓት ስለሆነ ገብቶ ሰላም የማስከበርና እንዲሁም ደግሞ ትግራይ ክልልን የመቆጣጠር ህወሓትን ሙሉ በሙሉ ተግባራቶችና እንዲሁም ደግሞ ህገወጥ ተግባራቶችን በተቃላይ በመቆጣጠርና እንዲሁም ደግሞ በመያዝ በበርካታ ሁኔታ ላይ መቆጣጠርና መያዝ የሚችልባቸው እድሎችና እንዲሁም ደግሞ ህገ መንግስታዊ መብቶች መቀመጣቸውን ጄኔራሎች ያስቀመጡ ሲሆን አሁንም ቢሆን የፌዴራል መንግስት ጣልቃ መግባት እንዳለበትም አሳስበዋል። የፌዴራል መንግስት የትግራይ ክልልን ለህወሓት መተው የለበትም። አሁንም ህወሓት የሚያደርጋቸው ድርጊቶች ሄዶ በርካታ ወጣቶችን እያፈሰ ወደ ወታደራዊ ካምፕ ውስጥ የሚያስገባ ከሆነ ምናልባትም በሚፈልገውና ባሻው ጊዜ ላይ ጦርነት የሚጀምር ከሆነ ድጋሚው ለይንን ለመቆጣጠር አስቸጋሪ ስለሚሆን አስቀድሞ የፌዴራል መንግስት ይህንን ቦታ መቆጣጠርና መያዝ ያስፈልጋል ብለዋል። የጦር ጄኔራሎችና እንዲሁም ደግሞ የፓርቲ አመራሮች ዛሬ ባወጡት መግለጫ በምንም አይነት ሁኔታ ላይ ይቅር የማይባል ድርጊት እየፈጸመ ይገኘው ህወሓት የትግራይ ህዝብ አሁን አንቅሮ ተፍቶታል። ከዚህ በኋላ የትግራይ ህዝብም ሆነ የትግራይ ወጣት ለህወሓት ብሎ የሚሞት አንድም ሰው የለም። ስለዚህ እነዚህ ያረጁና የሸመገሉ አስተሳሰባቸው የማይቀይሩና ድሮም የነበሩበትን ለውጥ ምንም ነገር ማየት የማይችሉ እንዲሁም ደግሞ ከቴክኖሎጂና ከዘመን ጋር አብረው የማይዘምኑ እነዚህ የህወሓት አመራሮችን ሙሉ በሙሉ ለማስወገድ የፌዴራል መንግስት ሙሉ ኃይሉን ይዞ በትግራይ ክልል የሚገኘውን የሰላምና መረጋጋት የህዝቡን መብት የማስከበር ግዴታ ተጥሎበታል። ታዲያ በቸልተኝነት ዝም ብሎ ማየት የለበትም የሚሉ ጥያቄዎች በርትተዋል። ታዲያ መጪው ቅዳሜ በሚደረገው ሰላማዊ ሰልፍ ላይ በተለይም ደግሞ የኢትዮጵያ ህገ መንግስት ከሚፈቅደውና የፕሪቶሪያ ሰላም ስምምነት ከሚፈቅደው አንጻር ምን ይባላል የሚለው ነገር በአጭሩ ባይቀመጥም የአሜሪካው አምባሳደርና እንዲሁም ደግሞ የቀድሞ የናይጄሪያው ፕሬዝዳንት ማለት ነው ኦሉሴጉን ኦባሳንጆም ጭምር ትግራይ ክልልና እንዲሁም ደግሞ አማራ ክልሎችን በተለያዩ ጊዜያቶች መተው በመጎብኘት ሰላምና ደህንነት የተጠበቀ እንዲሆንና እንዲሁም ደግሞ ሰላም እንዲሆን ነገራቶች በጠቅላላ ከአፈሙዝ ይልቅ ወደ ሰላማዊ ጠረጴዛ አምጥተው ውይይት እንዲደረግባቸው የራሳቸውና የግላቸውን ጥረት ቢያደርጉም ነገር ግን እስካሁን ድረስ የተሰማ አንድም ፍሬ የለም። ከዚህ ጋር ተያይዞ መንግስት አሁንም ቢሆን በቸልተኝነት እንዳልተወና ሁሉንም ቦታዎች ላይ በቁጥጥር ስር እንዳለም ጭምር የገለጸ ሲሆን በድሮንና በሌሎችም ሳተላይቶችም ጭምር ዳር ድንበሩን እየጠበቀ እንደሆነና የአየርና እንዲሁም ደግሞ የምድር ክልሎችን በጠቅላላ ከመንግስት ወይም ደግሞ ከፌዴራል መንግስት ቁጥጥር ውጭ እንዳልሆነም ጭምር በተደጋጋሚ ተጠቅሷል። አሁን ላይ ግን ወታደራዊ ዘመቻዎች በሁለቱም አቅጣጫዎች ላይ የተጀመረ ባይሆንም ነገር ግን ህወሓት በርካታ ወጣቶችን ከእንብናቶች እንባና እንዲሁም ደግሞ ከወላጆች ሲቃ ያልወጣና በርካቶችም ያዘኑበት መሬት ላይ ሲንከባለሉ ልጆቻችንን ተውልን ሲሉ የሚያሳዩ ቪዲዮዎች መለቀቃቸውን ተከትሎ የፌዴራል መንግስት በሰላም ስምምነቱና ወይም ደግሞ በፕሪቶሪያ ሰላም ስምምነት መሰረት ጣልቃ በመግባት የትግራይ ክልል ህዝብን ነፃ ሊያወጣ እንደሚገባ ጥሪዎች በሁሉም አቅጣጫ እየቀረበ ይገኛል። መልካም ጊዜ። በአክሱም ከተማ የግድያ ሙከራ ተደርጎባቸዋል የተባሉ ሁለቱ የትግራይ ጳጳሳት በአሁኑ ሰዓት በቁም እስር ላይ እንደሚገኙ ተገለጸ። ቢቢሲ የቅርብ ሰዎችን ጠቅሶ እንደዘገበው አባቶቹ በመኖሪያ ቤታቸው ላይ ጥይት ከተተኮሰባቸው በኋላ በቁጥጥር ስር መዋላቸውን ዘግቧል። ይህ የሆነውም ፖሊስ ጳጳሳቱን ትግልን በማደናቀፍ በሚል ከባድ ወንጀል ጠርጥሮ ወደ ጣቢያ ከወሰዳቸውና ለእያንዳንዳቸው 300,000 ብር ዋስትና ጠይቆ ከፍሎ ከተለቀቁ በኋላ እንደሆነም ተሰምቷል። በዚህም ምክንያት በአሁኑ ሰዓት ከቤት እንዳይወጡ ተከልክለው በጥበቃ ስር መሆናቸው የተገለጸ ሲሆን ጉዳዩ በሃይማኖት አባቶች ላይም ስጋት መፈጠሩም ተገልጿል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም ባለፉት ቀናት ተኩስ የፈጸሙ አካላትን በቁጥጥር ስር አውለናቸዋል ማለታቸውን መዘገቤ ይታወሳል። ለወቅታዊ